ብዬ ስላልኩ ማለት ነው። እና እኔ ጋር ማለት ነው ትናንትና አጋጣሚ ልጁን እናትየው ጠብቂ ብያት ሄጄ እሷ ደግሞ ስልክ ላይ ፈታ እናትየው የህፃኑ እናት የሆነ ነገር ይዤ ታች ከፎቅ ታች ወርጄ እስከምመጣ ድረስ ልጁ እላዩ ላይ በር ዘጋ ማለት ነው። ከዛ እንዴት እናውጣ እላዩ ላይ በር ዘግቶ ማለት ነው። እና ልጅ የምትይዙት ለሌላ ጊዜያችሁ ይጠቅማችኋል። ሰሞታ አዳምጡት ቪዲዮን ማለት ነው። ቁልፍ በር ላይ አታስቀሩ። አጋጣሚ በር ላይ ቁልፍ ነበረ እላዩ ላይ ቆለፈ ማለት ነው። ከዛ ከቆለፈ በኋላ መክፈት አቃተው። ከዛ ሲያቅተው ደግሞ ያው እንግዲህ መቼም ታውቁታላችሁ የመዳም ጩኸት ጮች የሌለ ጮች ልጄን አውጪልኝ አደራ ብዬ ሰጥቻት ወጪ ልጄን በምንም ብለሽ አውጪልኝ አለች። ከዛ ነው ደግሞ ዝም ወዲህ ወደዛ ስናምን ከዛ በኋላ አጋጣሚ ድራይቨር ነበር። እሱ ደግሞ እንትና መጣ። ቤቱ ፎቅ ላይ ነበረ በሩ ላይ የዘጋው ህፃኑ። እዛ ያው አጋጣሚ የዘጋው ክፍል መስኮቱ ክፍት ነበረ። መጀመሪያ ዝግ ነበረ። እኔ ዝም ብዬ አየር እንዲገባለት ብዬ በሩ ክፍት አደረኩት መስኮቱ ማለት ነው። ከዛ ከፍቼው ታች ከሄድኩኝ በኋላ ልጁ እላዩ ላይ ዘጋ በሩ ማለት ነው። ትንሽ ቁልፉ ያስቸግራል እና ከዘጋው በኋላ መክፈት አቃተው ህፃኑ ማለት ነው። ከዛ አውጡኝ እያለ እሱ እዚህ ይጮሃል ውስጥ፣ እናትየው ደግሞ እዚህ ትጮሃለች። አውጭልኝ ልጄ የልጅ እሪ ትላለች። እኔ ደግሞ ጨንቆኝ ሹፌሩ ጋር ወጪ ሄድኩኝ እና እሱ ጠርቼው መሰላል ፈልጎ ገና ጎረቤት ሄዶ አጋጣሚ ቤት ያለው አጭር ነበረ መሰላሉ እና ከቤት ከሰው ጋር ተፈልጎ መሰላል መጥቶ ከዛ ልጁ በመከራ ከጀርባ በኩል ያው መስኮት ክፍት መሆኑ ጠቅሟል እንጂ መስኮቱ ባይከፈት ጉድ ሆኜ ነበር ማለት ነው። ልጁ ባይወጣ እንግዲህ እኔም አልተርፍም ነበረ። ያው እንግዲህ እናትም ስለሆነች ልጇ ላይ ተቆለፈና መቼም እኔን አትተወኝም። መጀመሪያውንም እንትን አለችኝ ልጄን አውጡልኝ ያለች ተከታተለችኝ ማለት ነው እናትየው። እዛ በዛ ሰዓት ስለተናደደች እኔ ዝም አልኩ ማለት ነው። በዚህ ሰዓት መልስ ከሰጠኋት ልክ አይመጣም ተናዳ ደግሞ የሆነ ነገር ልታደርገኝ ትችላለች። እኔ ራሴን አረጋጋሁ ማለት ነው። ብቻ ልጅ ይውጣ እንጂ የፈለገች ነገር ትስደበኝ ብዬ ዝም አልኩኝ ማለት ነው። እዛ እኔ ዝም ብልም ያው እንግዲህ ያለችውን የወጣላትን ሁሉ ተሳደበች። ማንቺ እንደዚህ አንቺ ምናምን ተሳደበች ማለት ነው። እስከሚበቃት ሰድባኝ ዝም አልኳት። እኔ ልጁ ውጣ እንጂ የፈለገች ነገር ትሳደብ አልኩኝ ዝም አልኳት ማለት ነው። ግን አንዳንድ ሰራተኛ ከሆነ አንገቷን አንቆ ነበር እሷ ራሱ ዘገደል የሚያስገባት ማለት ነው። በእልህ ማለት ነው። እልህ አንዳንዴ በጣም መጥፎ ነው። አንድ ሰው በጣም ሲነደድ አንድ ሰው ትዕግስተኛ መሆን አለበት። እኔ ግን በቃ እንደምንም ታገስኳት። ልጇ ብቻ ይውጣ እንጂ እኔ ምንም መሆን የራሱ ጉዳይ፣ ልጁ ካልወጣ ራሱ የአንድ ነገር መሆን አይቀርም ብዬ በቃ በራሴ ወሰንኩኝ። አንደኛ ደግሞ ሳስብ የቤተሰብም እንትን እሆናለሁ ብዬ በውስጤም ተጨናነቁ ማለት ነው። ግን ዝም አልኳት። ምንም መልስ የሚባል ነገር አልሰጠኋትም። እሷ ግን ያው ልትመታኝ ሁላ ተከታትላኝ መጥታለች። እኔ ዝም አልኳት፣ ሸሸኋት ማለት ነው። አመለጥኳትኝ። ከዛ እየጠራችኝ ስትከታተለኝ እኔ ተደበቅኩኝ። ከዛ ተደብቄ ምን ማድረግ አለብኝ ብዬ ሾፌሩ ጋር ሄድኩኝ። አጋጣሚ ያው ረመዳንም ጾምም ስለሆነ እሱ ተኝቶ ነበረ። ከዛ ከተኛበት ሄጄ የቀሰቀስኩት እባክህ ልጁ ላይ በር ቆልፎ እናቱ እያበደች ነው እና ብዬው አስጠራሁት ማለት ነው። ከዛ መጣ። አጋጣሚ መስላል አጭር ነበረ። እሱ ሲመጣ እስከ ፎቅ አልደረሰም ማለት ነው መሰላሉ። እዛ ደግሞ ሌላ ቦታ ሄዶ ፈላልጎ መጣ መሰላል ማለት ነው። መሰላሉ ከመጣ በኋላ ምንም አትሆኝም ውጪ ያለችኝ መሰላሉ ላይ ምንም አትሆኝም። እሷ የምትፈልገው ልጇን እንዲወጣላት ነው። እኔ ከፈለገች ትሞት ነው ሀሳቧ ማለት ነው።
ከዛ ባስበውም ልጁ ካልወጣ እች ልጅ እንደው በዚህ ሴትዮ መሞቴ ነው ብዬ ወጣሁ መሰላሉ ላይ። ሾፌሩ ራሱ እኔ እዚህ ላይ አልወጣም አለ። ከዛ እኔ ዛሬ ቀኔ ከሆነ ልሞት ከተረፍኩኝ ተረፍኩኝ አልሐምዱሊላህ ብዬ እያለቀስኩ ወጣሁ ማለት ነው። ከወደኩኝ ልውደቅ ብዬ እዛ እንደምንም እየተንቀጠቀጥኩኝ ወጣሁ። ስወጣ አልሐምዱሊላህ መስኮቱ ክፍት ነበረ። ገባሁ በመስኮት ማለት ነው። ከገባሁ በኋላ ራሴም ያው ድንጋጤ ምናምን አለ፣ ግን ተረፍኩኝ አልሐምዱሊላህ ረቢል ዓለሚን። አልወደቅኩም፣ እንደምንም ወጣሁ። ያው በወድቅም ልጁ ካልወጣ እኔ እንግዲህ የሆነ ነገር ታደርገኝ ነበር ብዬ ፈራሁ፣ እናቱ ማለት ነው። ያው የእሷ የሆነ ነገር ከምታደርገኝ እንግዲህ መሰላሉ ላይ በወድቅ ይሻለኛል አልኩኝና ወጣሁ ማለት ነው። ስወጣም ደግሞ ምንም አልሆንኩም አልሐምዱሊላህ ዳንኩኝ ማለት ነው። ገባሁ ልጁን ካወጣሁት በኋላ እኔ ደንግጬ ከዛ ሳልቅስ እሷ ደግሞ የሳቋ ማአት ሳቅ አይደለም ልጇ ስለወጣላት ተደስታ ለምን ታለቅሻለሽ ብላ እኔ ላይ ሳቀችብኝ ማለት ነው እናትየው። መጀመሪያ ግን ልትመታኝ እንትን አለች፣ ተከታተለችኝ ማለት ነው። እና እኔ መልስ አለመስጠቴ ነው እንጂ ትናንትና ሁለታችን ተያይዘን ገደል ነበር የምንገባው ማለት ነው። በዛ በእልህ እኔ ልጁን መውጣት ነው እንጂ ትታይ እኔ ምንም ታርገኝ የራስ ጉዳይ። ዛሬ ቀኔ ከሆነ ያው አንድ ሰው ቀኑ ከደረሰ የትም ቢሆን አያመልጥም ብዬ ዝም ብዬ ራሴን እንትን አልኩኝ፣ ጠንከር አልኩኝ። በዛ ላይ ጾሙም ነበረ፣ መልስ አልሰጣትም ብዬ ዝም አልኳት። እሷ ግን የመጣላትን ሁሉ ሰድባኛለች። እንዲህ ያው ሰው ትልቅም ሆነ ትንሽም ጥሩ ከሰራ በስራው ያገኘዋል። ትንሽም ቢሆን እንደ ሰራው ልክ ነው የሚያገኘው፣ ማንንም ብንሆን ማለት ነው። እና እሷ የስራዋን ይስጣት። ልጁ ደግሞ አልሐምዱሊላህ በስንት ትግል ወጣ እላችኋለሁኝ። በተለይ ልጅ የምትይዙ ልጆች በር ላይ ቁልፍ አታስቀምጡ ማለት ነው። ቁልፍ አታስቀምጡ። ለተንኮላቸው ብዛት መክፈት እየቻሉ ዝም ይላሉ። ከገቡ በኋላ ከቆለፉ በኋላ ከፈቱ ሲባሉ አልከፍትም ይላሉ፣ እዛው ይጫወታሉ። በዛ ላይ እዚህ ሀገር ደግሞ ቤት ውስጥ ሀማም ስላለ ሀማም ውስጥ ሊገቡ ይችላሉ። እና ለእናንተ ይጠቅማል ብዬ ስላሰብኩ ነው ማለት ነው። ላወራ አልፈለኩም ነበር እና ተጠንቀቁላችኋለሁ። አስቸጋሪ ልጆች ለምትይዙ ይጠቅማችኋል ብዬ አስባለሁ ማለት ነው። ቢያንስ አንድ ሰው ቢሰማው ይጠቅማል፣ ለጥንቃቄ ያህል ብዬ ነው ማለት ነው። ጠብቁ፣ አላህ በያለንበት አላህ ይጠብቀን እላችኋለሁ። ከእንደዚህ አይነት አስቀያሚ ልጅ አላህ ይጠብቀን ማለት ነው። እንደውም ትንሽ ጥሩ መሆኗ ነው እንጂ ልጁ ወጣም አልወጣም አንዳንድ ሴቶች አንዳንድ መዳሞች ከሆኑ ያው እኔ አይለቀቁኝም ነበር ማለት ነው። ወይ እስር ቤት ነበር ወይ እንግዲህ የሆነ ነገር በንዴት የሆነ ነገር ታደርገኝ ነበረ። ይሄም አላህ ይስጣት። ይሄም ዝም ማለቷን በጣም ትልቅ ነገር ነው ማለት ነው። እና ብቻ ይከብዳል በጣም። አላህ እስኪ በሰላም ለሀገራችን ያብቃን። ምንም ነገር ሳይደርስብን በሰላም ሀገራችን ያድርሰን። በዛ ላይ እኔ እዚህ የሆነ ነገር ብሆን ቤተሰብ የሚባል ነገር አለ። ከዚህ የሆነ ነገር ሆነች ከተባለ እዛ ቤተሰብ በጣም ይጨናነቃል። ያኔ ያው ልጁ መውጣት ነው እንጂ ይሄ ምንም አላስብኩትም። ከፈለኩ ልሙት ብዬ ነው የወጣሁት ማለት ነው። ግን ስለተረፍኩኝ አልሐምዱሊላህ ረቢል ዓለሚን በጣም ደስ ብሎኛል ማለት ነው። እንደገና እንደ ተፈጠርኩ ነው ያሰብኩት ራሴን ማለት ነው። እና አላችኋለሁ